ሰላም ፍቅር ጤና ይስጥልን ውድ የሀበጋር የክርክር መድረክ የቴሌቪዥን ፕሮግራም ታዳሚዎቻችን እንደምን አላችሁ ለዛሬም አዲስ ርዕሰ ጉዳይ ይዘን ቀርበናል ርዕሰ ጉዳዩን በማስተዋወቅ እንዲሁም ተከራካሪዎቹን በማስተዋወቅ እጀምራለሁ የኢትዮጵያ ኢንዱስትሪያላይዜሽን ለሰራተኛ መብት በቂ ጥበቃ ይሰጣል አይሰጥም በሚለው የክርክር ርዕሰ ጉዳይ ዙሪያ ክርክር የምናደርግ ይሆናል ተከራካሪዎቻችንም አቶ ቴድሮስ ሰማሃኝ በቂ ጥበቃ ይሰጣል ሲሉ አቶ ንጉሴ ነጋሽ በቂ ጥበቃ አይሰጥም ሲሉ ለክርክር ተሰይመዋል አቶ ቴድሮስ ሰማሃኝ የቀድሞ ዲፕሎማትና የሰው ኃይል አስተዳደር ስራ መሪ ናቸው አቶ ንጉሴ ነጋሽ የኮሙኒኬሽን እና የሰው ሀብት ልማት ባለሙያ ናቸው በዋናነት ክርክሩን የሚመጥኑ ተወዳዳሪዎች ናቸው አብራችሁን እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ ሀበጋር በደበበ ኃይለ ገብርኤል ህግ ቢሮ ተዘጋጅቶ በአርትስ ቴሌቪዥን ዘወትር ረቡዕ ከምሽቱ 3 ሰዓት ጀምሮ ወደ እናንተ ወደ ውድ ተመልካቾቻችን የሚደርስላችሁ በአይነቱ ለየት ያለ የክርክር መድረክ ፕሮግራማችን ነው የመጀመሪያውን ጥያቄ ለመጀመሪያው ተከራካሪያችን ለአቶ ቴድሮስ ሰማሃኝ በቂ ጥበቃ ይሰጣል ሲሉ ለክርክር ወደ ተሰየሙት ተከራካሪያችን አልፋለሁኝ የኢትዮጵያ ኢንዱስትሪያላይዜሽን ለሰራተኛ መብቶች በቂ ጥበቃ ይሰጣል ሲሉ ለክርክር ቀርበዋል ይህን አቋም የሚደግፍልዎት ምክንያትና ማስረጃ እንደው በዝርዝር ሊያነሱልን ቢችሉ ብዬ ጥያቄውን አነሳሁልዎት ኢንዱስትሪያላይዜሽን የኢትዮጵያ ሰራተኞችን መብቶች በበቂ ያስጠብቀዋል ብዬ ለማለት የተነሳውበትን ምክንያቶች እንደሚከተለው አቀርባለሁ እንግዲህ መብቶች ተብለው በአዋጅ የተሰጡ የሰራተኛ መብቶች አሉ ከእድሜ ጋር ከስራ አካባቢ ደህንነትና ጤንነት ጋር ከአድሎ ነፃ በቅጥርም በደረጃ እድገትም በመሳሰሉት ላይ ከአድሎ ነፃ ሆነው መቀጠር የስራ ስምሪት የማግኘት ወዘተ በኋላ በዝርዝር የምንመጣባቸው ሆኖ እነዚህ በቂ ከለላ ወይም ጥበቃ አግኝተዋል ብዬ ነው የማምንባቸው ብዙ የህግ ማዕቀፎች አሉ አንደኛ በመጀመሪያ ከውጪው ብንጀምር የዓለም ሰራተኛ ድርጅት ወይም በእንግሊዝኛው ILO ብለን የምንጠራው አባል አገር ነች እና የድርጅቱን 187 ኮንቬንሽኖችና ስምምነቶች ተቀብላ የብሔራዊ ህጎቿ አካል አድርጋ እየሰራችባቸው ናቸው ያሉትና እነዚህ የILO ኮንቬንሽኖች ውስጥ 8 መሰረታዊ የሚባሉ የኮንቬንሽኑ አካላት አሉ እነዚህ 8ቱ የመሰረታዊ ኮንቬንሽኖች በነፃ የመደራጀት መብት የግዴታ ስራ ክልከላ የህፃናት ጉልበት ብዝበዛ የህብረት ስምምነት ድርድር የማድረግ ለኩል ስራ እኩል ክፍያ የማግኘት መብት የቅጥር አድሎን አለመፈጸም የግዳጅ ስራ ማስወገድ ዝቅተኛ የስራ ዕድሜን መወሰን ወዘተ የሚሉት ናቸው እነዚህን ኢትዮጵያ ተቀብላ የብሔራዊ ህጎቿ አካል አድርጋለች በህግ በኩል ክፍተት የለም ማለት ነው የኢትዮጵያ ህገ መንግስት በተለያዩ አንቀጾቹ የሰራተኛ መብቶችን የሚያስጠብቁ ድንጋጌዎችን ይዞ ነው ያለው ለምሳሌ ማንም ሰው የግዳጅ ስራ እንዲሰራ እንደማይገደድ የህገ መንግስቱ አንቀጽ 18 ህዝባር 3 ይደነግጋል የመሰብሰብ ሰላማዊ ሰልፍና ፊርማን የማሰባሰብ ወዘተ መብት በአንቀጽ 30 ላይ ተገልጿል የሴቶች መብት ሴቶች በሁሉም መስክ ከወንዶች ጋራ እኩል ናቸው በሚል አንቀጽ 35 በግልጽ አስቀምጦታል ሁሉም ኢትዮጵያዊ በመረጠው የሙያ መስክ በአገሪቱ ውስጥ በመረጠው አካባቢ በስራ የመሰማራት መብት እንዳለው ደግሞ በአንቀጽ 41 ላይ በግልጽ ተቀምጧል ማለት ነው ህገ መንግስታዊ ከለላ አለው የሰራተኞች መብት ማለት ነው ከዛ ሲወርድ ያሰሪና ሰራተኛ አዋጅ የሚባል አለ ያሰሪና ሰራተኛ አዋጅ ቁጥር 1156 ህዝባር 2011 በርካታ ድንጋጌዎች ልክ እንደዚሁ የሰራተኞች መብት በማስከበር ደረጃ ይዞ ነው የሚገኘው ለምሳሌ በቀን ከ8 ሰዓት በሳምንት ደግሞ ከ48 ሰዓት ያልበለጠ የስራ ሰዓት እንዲኖር በዚህ አዋጅ ተደንግጓል ልዩ ልዩ ፈቃዶችን የማግኘት መብት ለምሳሌ ለምሳሌ ቃሎት ይቀጥሉ እሺ
ለምሳሌ የወሊድ የህመም የጋብቻ ወዘተ ፈቃዶች የማግኘት መብት በዚህ አዋጅ ውስጥ ተደንግጎ ነው የሚገኘው። የሰራተኛ ማህበርን ማቋቋም ይሄ በነፃ የመደራጀት እና የህብረት ስምምነት ድርድር ማድረግ እንደዚሁ በዚሁ አዋጅ ውስጥ በግልጽ ተቀምጦ ነው ያለው። ሌሎችም በርካታ የሰራተኛ መብቶች የአዋጅ ከለላ በዚህ በአሰሪና ሰራተኛ አዋጅ ከለላ ተሰጥቷል። ነገር ግን እነዚህ ሁሉ የህግ ማዕቀፎች ኖረው ተቋማት በመላእክት አይደለም የሚመሩት፣ በስራ መሪዎች በሰዎች ነው የሚመሩትና ግድፈት አይፈጸምም ማለት አይቻልም። ግድፈቶች ሊፈጸሙ ይችላሉ። ሆን ብሎ ሳይሆን ሆን ብሎም ወይም ደግሞ በስተትም ሊፈጸሙ ይችላሉ። የዛን ጊዜ ስተት መፈጸሙ አይደለም ትልቁ ቁም ነገር፣ ስህተቶቹን የሚያርሙ ተቋማት አሉ ወይ፣ በህግ የተደራጁ ተቋማት አሉ ወይ ብለን ያለን እንደሆነ በትክክል አሉ። ለምሳሌ በሰራተኛና ማህበራዊ ጉዳይ ሚኒስቴር በቀድሞ አጠራሩ ነው፣ በአሁኑ የስራና ክህሎት ሚኒስቴር የሚባል ይመስለኛል። በዛ መስሪያ ቤት ውስጥ አማራጭ ግጭት መፍቻ ስልቶች የሚባሉ አሉ። የኢንዱስትሪ ሰላም ዴስኮች አሉ። በዛ ኢንዱስትሪ ሰላም ዴስኮች ውስጥ ስህተት ወይንም የመብት መጣስ ሲያጋጥምና ሰራተኛ አቤት ብሎ ወደ እነዛ ዴስኮች በሚሄድበት ጊዜ አሰሪውን ጠርተው የማስማማት ዳኝነት የመስጠት አይደለም የማስማማት ስራ የሚሰሩ ዴስኮች አሉ። ይሄ አንዱ የሰራተኛ መብት ማስጠበቂያ ከለላ ነው። ከዚህ ካለፈና መስማማት ካልቻሉ ሰራተኛ ሄዶ በህግ ሊቲጌሽን በህግ የመክሰስ መብት አለው። እነዚህ በሁለት ደረጃዎች ነው የሚካሄዱት። በመጀመሪያ ደረጃ ፍርድ ቤት ወይም ፈርስት ኢንስታንስ ኮርት በሚባለውና በከፍተኛ ፍርድ ቤት ደረጃ ነው። የመጀመሪያ ደረጃ ፍርድ ቤት የመጀመሪያውን ክስ የሚያይና ውሳኔ ወይም ብይን የሚሰጥ ነው። በዚህ ብይን ወይም ውሳኔ ያረካ አካል ወደ ከፍተኛ ፍርድ ቤት ሄዶ አቤት ማለት ይችላል። በኋላ ሐሳቤን ጨርሳለሁ። አመሰግናለሁ። ተመልካቾቻችን ተመልሰናል። አሁንም ለሁለተኛው ተከራካሪያችን ጥያቄ የማነሳ ይሆናል። በዋናነት እንግዲህ ኢንዱስትሪያላይዜሽን ለሰራተኛ መብቶች በቂ ጥበቃ አልሰጠም ሲሉ ነውና ለክርክር የቀረቡት። እንደው በቂ ጥበቃ ያልሰጠበትን ምክንያት ያነሱልናል። አንድ ሌላኛው ደግሞ ተከራካሪዎች እንዳነሱት አይኤልኦን ወይንም የዓለም የሥራ ድርጅትን በተመለከተ ኢትዮጵያ ፈርማለች። ህገ መንግስቱን በተመለከተ የአሰሪና ሰራተኛ ጉዳይ አዋጅን በተመለከተ አንስተዋል። እንዲሁም ደግሞ የሥራና ክህሎት ሚኒስቴር አማራጭ ግጭት መፍቻ ዘዴዎችንም በተመለከተ አንስተዋል። እነዚህ ሁሉ ነገሮች ለሰራተኞች በቂ ጥበቃ የሚሰጡ ሆነው አግኝቸዋለሁ ይላሉ እሳቸውና እንደው እርሶ እነዚህ ሁሉ የህግ ማዕቀፎች እያሉ ከዚህ አንፃር በቂ ጥበቃ አልተሰጠም ሲሉ ለክርክር የቀረቡበትስ አግባብ ምን ይመስላል የሚለውን ግልጽ ቢያደርጉልን። ይሄ የኢንዱስትሪያላይዜሽንን ኮንሰፕት በኢትዮጵያ ስንመለከት መንግስት ከሚሰጠው ወይ ደግሞ የኢንዱስትሪያላይዜሽን ፋይዳ ተብሎ ከሚታሰበው የጎላ ሚና አንፃር እዚሁ ላይ ብቻ ያተኮረ የሰራተኞች አሰሪና ሰራተኛ ወይ የሰራተኞች መብት ህግ ሊኖራት ይገባ ነበረ የሚል እምነት አለኝ። እሱም መሆን ባይችል በአዋጅ ደረጃ ሌሎች እዚህ ኢንዱስትሪያላይዜሽን ላይ ብቻ ያተኮሩ መመሪያዎች፣ አዋጆች፣ ደንቦች ሊኖራት ይገባ ነበረ። ይሄ አንድ ከህግ አንፃር የሚታይ ክፍተት ነው ብዬ አምናለሁ። ሌላው እነዚህ ህጎች እንግዲህ ወደ ታች ሲወርዱ ወደ መሬት ሲወርዱ የጎላ ክፍተት አለባቸው። ይሄም ያው በተለያየ ጊዜ በተደረጉ ጥናቶችም የተረጋገጠ ነገር ነው ማለት ነው። ስለዚህ እነሱን ነጥቦች እስኪ አንዳንድ ለዚህ መከራከሪያ መነሻ የሆኑኝን አነሳለሁ። የመጀመሪያው የዝቅተኛ የደሞዝ መጠን መወሰን ያለመቻል ነው፣ ወስኖ ማስቀመጥ ያለመቻል ነው። ይሄ በኢንዱስትሪ ፓርኮች እና ፋብሪካዎች አካባቢ የሚሰሩ ሰራተኞች በጣም ዝቅተኛ የሚባል ደሞዝ ተከፋይ ናቸው። ዝቅተኝነቱም በዓለም አቀፍ ደረጃ በተቀመጠ ስታንዳርድ ሳይሆን በኢትዮጵያ ደረጃ ባለው የድህነት መጠንም ከወለል በታች ነው ዝቅተኝነቱ። ስለዚህ ይሄ ሰራተኞቹ ሁሉ ጊዜ የሚለወጡበት ኑሯቸውን የሚያሻሽሉበት ሁኔታ ወይም ተስፋ እንዳይኖራቸው እና በተመሳሳይ ሁኔታ ውስጥ ብቻ እንዲመላለሱ እና ለዘላቂ ድህነትና ማህበራዊ የበታችነት እንዲጋለጡ ተደርጓል። ለዚህ
አንድ ተጨማሪ ሐሳብ በአንድ ወቅት እንደውም የኮንፌዴሬሽኑ ፕሬዚዳንት ካሳሁን ፎሎ ያነሱት በኢኮኖሚው ሂደት መሻሻሎች እንዳሉ ብናስተውልም የሰራተኞች ደሞዝ ግን ባለበት ቆሟል። ይህም ደግሞ ያው ሰራተኞቹ ያለውን የኑሮ ውድነት ለማሸነፍ ሁሉ ጊዜ የመፍጨርጨር ህይወት ውስጥ እንዲገቡ አድርጓቸዋል ብለው አስቀምጠዋል። እና ሌላው ለሰራተኞች በፋብሪካዎች በኢንዱስትሪዎች አካባቢ የሚከፈል ክፍያ አንደኛ መሰረታዊ ክፍያ የሚባል አለ። ሁለተኛ ደግሞ የአፈጻጸም ላይ የተመረኮዘ ክፍያ አለ። የአፈጻጸም ላይ የተመረኮዘ ክፍያ ሰራተኞች እንዴት እንደሚሰላ እንዴት ሪከርድ እንደሚደረግ ማለት ኃላፊዎች ስለሆነ ያንን ሪከርድ አድርገው የሚይዙት በምን መልክ እንደሚይዙትና በምን መልክ አስልተው እንደሚከፍሏቸው ራሱ ግንዛቤ የላቸውም። ይሄ በጥናት የተረጋገጠ ነው ማለት ነው። እዚቹ ጋር አንድ እግረ መንገድ አብሬ ማንሳት ምፈልገው አንድ ጊዜ በተደረገ ጥናት አንድ በመጀመሪያ ዲግሪ የተመረቀ ሰራተኛ 3 አመት የሥራ ልምድ ያለው 3000 ብር ደሞዝ ይከፈለዋል እና ይሄ ደሞዝ ኑሮውን መኖር የሚያስችለው አይደለም። ስለዚህ ያን ጊዜ ለጥናት ለሚሰሩት ሰው ለዘላለም ታከለ የሚባሉ አንድ ጥናት አጥኒ ፐብሊሽ የተደረገ ጥናት ነው። እኛ የምናገኘው ገቢ ከምናወጣው ወጪ ጋር የተመጣጠነ አይደለም። ስለዚህ ገቢያችን ወጫችን ከገቢያችን ያመዘነ ነው የሚል ምላሽ ሰጥቷል በቃለ ምልልስ ጊዜ። እሺ እና ይሄ ያ የመጀመሪያውን የደሞዝ መጠን ሴት ባለማድረግ ሰራተኛው መብት ሊከበር እንዳልቻለ የሚያሳይ ነው። ሌላው የትርፍ ሰዓት የሥራ ሰዓት ነው። የሥራ ሰዓት እንግዲህ በህጎቻው ተደንግጎ ተቀምጧል። ነገር ግን የኑሮ ሁኔታን ለማሸነፍ ሰራተኞች በጣም የረዘመ የሥራ ሰዓትን ይሰራሉ፣ ቅዳሜና እሁድን ጨምሮ ማለት ነው። የደከመ የሥራ ሁኔታ ላይ የዋለ ሰውነትን ለተጨማሪ ድካም አጋልጠው ነው። ይሄ ማለት የቤተሰባቸውን ጊዜና የራሳቸውን ጤንነት ራሱ መስዋዕት አድርገው ነው ይሄንን የሚያደርጉት። አንዳንድ ጊዜ የትርፍ ሰዓት ስራ ላይ ማስገደድ አለ። ህግ አያስገድድም፣ ነገር ግን አሰሪዎች አስገድደው እንዲሰሩ የሚያረጉበትም ሁኔታ አለ ማለት ነው። ስለዚህ ይሄ ከትርፍ ስራ ሰዓት ከተደነገገው ውጪ የሰራተኞችን መብት የሚጋፋ ነው ማለት ነው። ይሄንን በተመለከተ አንዴ በተደረገ ጥናት 80% የሚሆኑ ኢንተርቪው ቃለ ምልልስ ወይ ደግሞ ጥናቱ ላይ የተሳተፉ ሰራተኞች የሥራ ሰዓት የትርፍ ሰዓት ክፍያ የሚመዘገበው በምን መልክ እንደሚመዘገብ በምን መልክ ተሰልቶ ክፍያ እንደሚከፈላቸው ራሱ አያውቁም። ማለት የግንዛቤ ፈጠራ ችግርም አለ ማለት ነው። ስለዚህ ይሄ በዛ ምክንያት እነሱም ማስከበር የሚችሉት መብቶቻቸውን ማስከበር አልቻሉም እና በዚህ ምክንያት ያው የሰራተኞቹ መብት ይጣሳል ማለት ነው። ሌላው አግላይነት ያለ መኖር ነው። እንግዲህ በዚህ በዓለም አቀፍ የሰብአዊ መብቶች ድንጋጌ ውስጥ ከተቀመጡት አንዱ አግላይነት አለ መኖር ነው። ነገር ግን በፓርኮች ወይ ደግሞ በፋብሪካዎች አካባቢ የሚቀጠሩ ሰራተኞች አንደኛ ቅጥር በሚፈጸምበት ጊዜ አግላይነት ይስተዋላል። ይሄ ማለት ምንድነው? ወጥነት ባለው መንገድ አይደለም። ይሄ ኢንፎርማል ማለት ይሄ ኢመደበኛ በሆነ መንገድ ነው ቅጥሮች የሚፈጸሙት። ሁለተኛ እድገቶች ደግሞ በፋብሪካዎቹ ውስጥ በታቀደ መንገድ ጊዜ ጠብቀው አይደለም የሚደረጉት። በሆነ ጊዜ የሆኑ ሰራተኞችን ድጋፍ በሚያደርግ ወይ ደግሞ ወደዛ ባጋደለ መንገድ ነው። ይሄ እንግዲህ ያው በጥናት የተረጋገጡ ነገሮች ናቸው እነዚህ። እነዚህ አግላይነት እንዲኖርና የሰራተኞች መብት እንዲገፋ የሚያደርጉ ተግባራት ናቸው ማለት ነው። ሁለተኛ ጥያቄን አነሳለሁኝ ለአቶ ቴድሮስ ሰማሃኝ። ለሰላምና ለኑሮ ውድነት መፍትሄ እንሻለን በሚል ርዕስ ሰላማዊ ሰልፍ የማድረግ መብታቸው የተከለከለበትን አግባብ ስናይ አንድ አይኤልኦ ያስቀመጠውን መስፈርት እንደ ሀገር አልተገበርነውም። ሁለት እንደገና ህገ መንግስቱ የሰጠውንም እንደ ሰራተኛ መተግበር ካልቻልን ህግ መውጣቱ ብቻ መፍትሄ ሊያስብል ወይ በቂ ጥበቃ አለ ሊያስብል ይችላል ነው ያፈጻጸም ችግር ነው? ከዓለም የሥራ ድርጅት ኮንቬንሽኖች ጋር በተያያዘ ኢትዮጵያ ዝቅተኛ የክፍያ ወለል የላትም ወይ? አዎ የላትም። ትክክል ነው። ይህ ማለት ግን ሳይኖራት ይቀጥላል ማለት አይደለም። እኔ መረጃ አለኝ። አንደኛ የአሰሪና ሰራተኛ አዋጅ ላይ ዌጅ ቦርድ የሚባል ነገር እንደሚቋቋም በግልጽ ሰፍሯል። 2011 የወጣው የአሰሪና ሰራተኛ አዋጅ ላይ የዌጅ ቦርድ እንደሚቋቋም ለዚህም
እንቅስቃሴ ተጀምሯል። በነገራችሁ ላይ ምናልባት የሰራተኛ ማህበር ከኮንፌዴሬሽን ተወካዮች ያውቁታል ብዬ አስባለሁ። በእነሱም ግፊት ጭምር ነው ይሄ ዌጅ ቦርድ እንዲቋቋም ጥረት ወይም እንቅስቃሴ ላይ ያለው ማለት ነው። ያ ማለት እስከዚህ ደቂቃ ድረስ ዝቅተኛ የክፍያ ወለልን ኢትዮጵያ አልመሰረተችም። ይሄ ድክመት ነው። ምንም በግልጽ የምቀበለው ነገር ነው። ድክመት ነው። ምክንያቱም የክፍያ ልዩነትን ከድርጅት ስለሚፈጥር ማለት ነው። ነገር ግን አሁን የዝቅተኛ ክፍያ መጠን አለመወሰኑ ይሄን አክል ኢንዱስትሪ ሊያናጋ ወይንም ደግሞ የሰራተኛ መብት ጥሷል በሚባል ደረጃ ምክንያቱም ክፍያ እኮ የሰራተኛ መብቶች አንዷ እኮ ፓርት ነች። በጣም ብዙ የሰራተኞች መብቶች እኮ አሉ። የመደራጀት ነፃነት አለ። ዝቅተኛ የመቀጠሪያ እድሜ የሚባል አለ 18 ዓመት። በግዳጅ ስራ ያለ መስራት መብት አለ። የህፃናት ጉልበት ብዝበዛ የሚባል እነዚህ ሁሉ መብቶች ናቸው። ክፍያ አንዷ የሰራተኛ መብት ነች። ኢንዱስትሪያላይዜሽን አካባቢ ላሉ ሰራተኞች ግን ዋና ጉዳያቸው ክፍያ ነው። ተቀጥረው በሚሰሩበት ጊዜ ማለት ነው። ስለዚህ ዋናውን አስኳሉን ጉዳይ ነው ማለት ነው። ላይና ታች በመሆን ማግኘት ያለባቸውን ሳያገኙ እየቀሩ መብታቸው እየተጣሰ ያለው ማለት ነው። ኦኬ ክፍያን ማሳነስ አይደለም። በነገራችሁ ላይ ክፍያ ላይ ብቻ እንዳናተኩር ነው። የሰራተኛ መብት ሲባል በጣም ሰፊ ነው። ስለዚህ ክፍያ ከዋናዎቹ አንዱ ነው። ትክክል ነው። ቀበላለሁ ተከራካሪ ያሉት። ምናልባት አያይዘውም ለእኩል ስራ እኩል ክፍያ የሚለው የኮንቬንሽኑ መሰረታዊ ዓላማ አይደለም ወይ? እንደ ሀገር ይሄኛውን አለመቀበላችን በራሱ ኮንቬንሽኑን ሙሉ በሆነ ሁኔታ ተቀብለነዋል ወይ ተግብረነዋል ሊያስብል ይችላል ወይ የምትለዋንም ቢያዩልን። ለእኩል ስራ እኩል ክፍያ የሚባለው በተቋም ደረጃ እኔ እስከማውቀው ድረስ ማለት ነው። በመንግስትም በግልም ድርጅቶች ሰርቻለሁና በተቋም ደረጃ ለእኩል ስራ እኩል ክፍያ አይጣስም፣ አልተጣሰም። ለምሳሌ እንበልና የጥበቃ ሰራተኛ ልንቀጥር ብንፈልግ የስራ ልምዱና ትምህርት ችሎታው ተመሳሳይ ሆኖ ወጥቶ ያለ በሁለት የተለያየ ደሞዝ የሚቀጠርበት አግባብ የለም። ነገር ግን ተቋምን ከተቋም ጋር አነጻጽረን ስናየው በደንብ መክፈል የሚችሉ ተቋማት አሉ። የገንዘብ አቅማቸው ጠንካራ የሆነ በመካከለኛ ደረጃ መክፈል የሚችሉ አሉ። ዝቅተኛ ክፍያ መጠን። ስለዚህ ዘበኛ እነዚህ ሶስት አቅም ያላቸው ተቋማት ሲቀጥሩ በተለያየ ደሞዝ ይቀጥራሉ ካላቸው የገንዘብ አቅም አኳያ። ግን የኛ ጥያቄ ምንድነው? በሀገር አቀፍ ደረጃ ዝቅተኛ የደሞዝ ወለል የሚባል ሴት መደረግን ይደግፋሉ እርሶ? እደግፋለሁ። እንቅስቃሴም ተጀምሯል እንዳልኳችሁ። አንድ ጥናት አሁን እንደሚያሳየው አሁን ያሉት ተቋማት ውስጥ ተመሳሳይ ክፍያ ለተመሳሳይ ስራ አለ የሚለውን ግን አያሳይም። ንጋቱ የሚባል አጥኒ በተግባር መሬት ላይ ያለውን አጥንቶ ባገኘው ውጤት ለተመሳሳይ ስራ የተለያየ ክፍያ እንደሚፈጸም ፓርኮች አካባቢ በተለይ ፋብሪካዎች ጋር አረጋግጧል ይሄን በጥናት። ስለዚህ ተመሳሳይ ክፍያ አለ ማለት አንችልም። ከዚህ ተነስተ ኢትዮጵያ ውስጥ ዝቅተኛ ክፍያ በአዋጅ ደረጃ በዌጅ ቦርድ ደረጃ አልወጣም እንጂ ኢንዱስትሪያል ፓርኮች 13 ኢንዱስትሪያል ፓርኮች አሏት ኢትዮጵያ። ዝቅተኛ ክፍያ እነሱ ጋር ተደንግጓል አለ። ያ ማለት ለኩል ስራ እኩል ክፍያ የሚለው መርህ ይበልጥ እንደውም ከሌሎች ከኢንዱስትሪ ፓርክ ውጪ ካሉ ኢንዱስትሪ ፋብሪካዎች ይልቅ ኢንዱስትሪ ፓርኮች ውስጥ ዝቅተኛ የሚሆን እንጂ አወያያችን እንዳሉት ዝቅተኛ የሚሆን እንጂ ዛጋ ተደንግጎ ነው ያለው። ገቢ ግብርን በተመለከተና ሰላማዊ ሰልፍ የማድረግ መብታቸውን ለመጠየቅ ሰላማዊ ሰልፍ የመውጣት ህገ መንግስቱና አፈጻጸሙን እንዲያዩልን። ይሄ ነገር ተፈጽሞ ከሆነ ትክክል አይደለም። ከህግም ከሞራልም አኳያ ማለት ነው። መብትን መጠየቅ ነገር ይሄ ተፈጥሯዊም ህጋዊም መብት ነውና መረጃው የለኝም ሶሪ ስለመከልከሉ መረጃው የለኝም። ተደርጎ ከሆነ ግን ስህተት ነው። ስህተት ቅድም ለመጥቀስ ሞክሬያለሁ። ስህተት አይፈጸምም ማለት አይደለም። በተቋማት ደረጃም ኢቭን በመንግስት ደረጃም ስህተት ሊፈጸም ይችላል። ስህተት እንዲታረም የሚሆንበት መደላድል ወይም ደግሞ የህግ ስርዓት አለ ወይስ የለም ነው። ያ የህግ ስርዓት ስህተቱን ያርማል ወይስ አያርምም ነው። ቅድም ያልኳቸው የህግ ተቋማት አሉ ለዚህ ፐርፐዝ ተብሎ የተቋቋሙ። የመብት መጓደል ሲኖር ጣልቃ ገብተው የሚያርሙበት እድል አለ ማለት ነው። አሁን ደግሞ ለሁለተኛው ተከራካሪ
ሁለተኛ ጥያቄ አነሳለሁኝ። የመንግስትን እቅድና የሰራተኛውን ፍላጎት በምን መልኩ እናጣጥመው? አንዳንዴ ምን ይሰማል? ሚኒመም ዌጅ ሴት አለማድረግ በራሱ ትርፋማ የሆነ የኢንቨስተሮችን ፍላጎት ማሟላት ነው ብለው የሚያስቡ አሉ። ቀደም ያነሱት አጥኚም ይሄንን ይገልጹታልና የመንግስት አቋም ከሆነ አንድ፣ ሌላኛው ደግሞ የሰራተኞች ፍላጎት ደግሞ በዛ አንፃር አለ። እንዴት ይታረቅ ይሄስ? በዚህ ሁሉ ስርዓት በመላበት ሀገር ላይ ስለው ሚኒመም ዌጅን መጠየቅ በራሱ ቅንጦት ወይ ቅብጠት ነው ብሎ የሚያስቡስ ካሉ ምን ያስባሉ? እርሶ ምን ይመልሳሉ? እሺ አመሰግናለሁ። ከዚህ ከዝቅተኛ ክፍያ ወለል ማስቀመጥ አለመስቀመጥ ኢንቨስተሮችን እንደ መሳቢያ መንገድ ተደርጎ አብሮ የሚነሳ ከሆነ አክቹሊ ያው ሌሎች ከዚህ ጋር ታሳቢ የሚደረጉ ነገሮች አሉ። ኢንቨስተሮችን ለመሳብ እዚህ ጋር ተጨማሪ የስራ እድሎችን መፍጠር እና ብዙ ሰዎች የስራ እድል እንዲያገኙ ማድረግ ከዚህ ጋር ተያይዘው የሚታዩ ነገሮች ናቸው። ነገር ግን እነዚህ ነገሮች በሙሉ የሰራተኞችን መብት አሳልፎ በመስጠት መሆን የለባቸውም የሚል እምነት አለኝ። ኢንዱስትሪያላይዜሽን ፖሊሲያችን የተቀዳው በዋናነት ሩቅ ምስራቅ አካባቢ ካሉት አንዱ ለምሳሌ ከኮሪያ እና ከመሳሰሉት ሀገሮች ነው። እነዚህ ሀገሮች ወደ ኢንዱስትሪያላይዜሽን ሲስተም ሲገቡ ከሰራተኞች መብት ጋር በተያያዘ አሁን ኮሪያ ለምሳሌ ብንወስድ የሰራተኞችን ሚኒመም ማለት ዝቅተኛ የክፍያ መጠን ደንግጋለች። ሁለተኛ ደግሞ ሰራተኞች ወደ ኢንዱስትሪ ፓርክ የሚገቡት ምን አይነት ሰራተኞች ናቸው መሆን ያለባቸው የሚለውን ቀድማ ክሊርሊ አስቀምጣ በግልጽ አስቀምጣ እሱን ደግሞ ሰርታበታለች እንደ መስፈርት ማለት ነው። ለምሳሌ አቅማቸውን የመገንባት እንደገና ደግሞ አመለካከታቸውም ከዛ ጋር የተስማማ እንዲሆን በማድረግ ማለት ነው። ስለዚህ እንደነዚህ አይነት ነገሮችንም በማድረግ ሰራተኞቹ በአንድ በኩል የራሳቸውን መብት እንዲጠይቁም እንዲያስከብሩም አቅም መገንባት ይቻላል። ሁለተኛ ደግሞ እነዚህኑ ወደ ሀገር ውስጥ የሚመጡ ባለሀብቶችን ደግሞ በቅርበት በመከታተልና በመነጋገር በማወያየት በተከታታይነት ማለት ነው እነዚህ አነስተኛ የሆኑ መብቶች እንኳን እየተከበሩ እንዲሄዱ ማድረግ ይቻል ነበር። ለአብነት አሁን ሌላው እንደ መብት ቅድም ባልኩት ዓለም አቀፍ ሰራተኞች መብት ድንጋጌ ላይ ከተቀመጠው ምቹ የሆነ የስራ ሁኔታ መፍጠር ነው። ይሄንን በተመለከተ ከባድ የሆነ የስራ ሁኔታ በኢንዱስትሪ ፓርኮች ፋብሪካዎች አካባቢ እንዳለ አሁንም ጥናቶች ያሳያሉ በተጨባጭ ማለት ነው። ለምሳሌ የስራ ሰዓት ማለት ይሄ የትርፍ ሰዓት ስራዎችን መስራት በራሱ አድካሚ የሆነ ሁኔታ ውስጥ ውሎ ሰራተኞች በተጨማሪ ረጅም ሰዓት እንደገና ደግሞ ቅዳሜና እሁድ ይሄ ምቹ ያልሆነ የስራ ሁኔታን የሚፈጥር ነው አንዱ ማለት ነው። ይሄ ለህመም የሚዳርጋቸው ነው። አይሲቲ ፓርክ ውስጥ የሚሰራ አንድ ሰራተኛ በተደረገ ጥናት አንዴ ይሄ ብዙዎች የማይቋቋሙት የጀርባ ህመምን ጭምር የሚያመጣ አይነት የስራ ሁኔታ እንደሆነ ገልጿል። እና ይሄንን አሁን ማስቀረት ማስወገድ ይቻላል እንደነዚህ አይነት ነገሮችን ማለት ነው። የስራ አካባቢ ላይ ለምሳሌ አሁን ከመጸዳጃ ቤት ጀምሮ የሴትና የወንድ መጸዳጃ ቤት ለይተው የማያዘጋጁ ወደታችን ነውረድ ካልን ማለት ነው። የመጠጥ ውሃ የሌላቸው ምግብ መመገቢያ ቦታ እንኳን የማያመቻቹላቸው እነዚህ የስራ ሁኔታውን ምቹ ካለ ማድረግ ባሻገር የስነ ልቦና ተጽዕኖ እና በቀጣይነት የማህበራዊ በታችነት ስሜት እንዳድርባቸው ነው ሰራተኞችን የሚያደርገው ማለት ነው። ስለዚህ አሁን እንደነዚህ አይነት መብቶቻቸው ይሄንን ኮምፕሮማይዝ በማድረግ ማለት ይሄንን በማቻቻል መሆን የለበትም። ባለ ሀብቶች የሚሳቡትና ስራ ማለት ይሄ ኢንቨስት እያደረጉ ኢኮኖሚን የሚያሳድጉ የውጭ ምንዛሪ የሚፈልገው ምንድነው? ብዙ ጊዜ እንደውም ይሄ ሬጉላቶሪ ቦዲስ የሚባሉ አሉ አይደል? የቁጥጥር አካላት እነዚህ ነገሮች ሁሉ መተው እንዳይቆጣጠሩ የሚከለክሉ የውጭ ድርጅቶች እንዳሉ በብዙ መልኩ ብዙ ጊዜ ጥናት አቅራቢዎች የሚናገሩትም ነው። ያም ከምን አንፃር ነው ተብሎ ነው የሚታሰበው? እንደው በኢንዱስትሪያላይዜሽን ምቹ ሁኔታና ኢኮኖሚን ማጎልበትና የስራ ዕድል ፈጠራ ስላለ ያንን አለማየታቸው በራሱ ወይንም ያንን እንዳያዩ አለመፍቀዳቸው በራሱ የዚህ አንዱ አካሄድ ነው ብለው የሚያስቡ አሉ። ቀደም እንዳነሳሁት ኢንዱስትሪያላይዜሽን በተመለከተ 2 ደቂቃ አሉት። የእርሶስ ሐሳብ ምን ይሆናል? ተመሳሳይ ስለሆነ ነው ሐሳቡ። አዎ አሁን እዚህ ላይ የሬጉላቶሪ ማለት የመንግስት አካላት ለአብነት የሰራተኛና ማህበራዊ ጉዳይ አሁን ደግሞ የስራና ክህሎት ሚኒስቴር
በጥናት እንደተረጋገጠው ለዘብተኝነት የማሳየት በእንደዚህ አይነት ጉዳይ የአሰሪና ሰራተኛ ማህበራት ኮንፌዴሬሽን በራሱ እዛ አካባቢ ላይ የጠነከረ አይነት እንትን ቁጥጥር ወይ ተግባቦት እንዳይኖረው ሁኔታዎችን ማከላከያ አይነት ሁኔታዎችን የማስቀመጥ ተግባራዊ የሆኑ ሁኔታዎች በጥናት ተረጋግጠዋል። እነዚህ ተጨባጭ ብናረጋው በየትኞቹ ጥናቶች መቼ በተደረጉ ጥናቶች ለምሳሌ 2023 ላይ ቺካጎ ዩኒቨርሲቲ ፕሬስ ላይ የታተመ አንድ ጽሁፍ ማለት አንድ ጥናት ይሄንኑ ነገር ነው የሚያረጋግጠው። እንኳንስ አይደለም እነዚህ አካላት የሰራተኞች መብት ተከራካሪ ድርጅቶች በራሳቸው እነዚህ ፋብሪካዎች ውስጥ ምን እንደሚካሄድ ዝምታን እንዲመርጡ የተገደዱበት ማለት ነው። እዛ ውስጥ ያለውን ሁኔታ መረዳት መገንዘብና አስፈላጊ የሆነ እርምጃ እዛ ላይ እንዲወሰድ ከማድረግ ራሳቸውን የቆጠቡ እንደሆኑ ይሄንኑ ያሳያል። አንድ የህግ ባለሙያ ይሄንን በተመለከተ ይሄን ሁኔታ ከገለጸ በኋላ ማለት ነው ካሊድ የሚባል የህግ ባለሙያ የሰራተኞች መብቶች ተሟጋች ድርጅት ጠበቃ ነው። እነዚህ ድርጅቶች ቅድም ያልኩትን ማለት ነው እዚህ መተው ኢኮኖሚ ላይ እንዲሰሩ ኤክስፖርትም እንዲያስገኙ ሲደረግ የሰራተኞች መብት አሳልፈን ሰተን መሆን የለበትም ብሎ ተናግሯል። ይሄንን ሐሳብ እኔም ጋራዋለሁ ማለት ነው። ስለዚህ እነዚህ መሰረታዊ የሆኑ ነገሮች እንኳን መሟላት ለምሳሌ ሴቶችና ወንዶች በስራ ሁኔታ ብንመለከት ብዙ ጊዜ ወንዶች ቋሚ የሆነና ክህሎት የሚጠይቅ ስራ ላይ ነው የሚቀጠሩት። ሴቶች ጋር ስንመጣ ግን ምንም ክህሎት የማይጠይቁ እና ደግሞ ጊዜያዊ የሆኑ ስራዎች ላይ እንዲቀጠሩ ይደረጋሉ። በዛው ልክ ደግሞ የከፍያቸውም ሁኔታ ማለት ነው። እንደው አሁን ቀርቶ እንደሆነ አላቅም እንጂ በቴሌቪዥን ጭምር በባለስልጣናት ጭምር በትልልቅ ኦፊሻልስ ጭምር ርካሽ የሰው ጉልበት ያለባት ሀገር ስለሆነች ምቹ በሆነ ሁኔታ ኢንቨስተሮች መተው ሊያለሙባት ይችላሉ ሲሉ በሚያምር ድምጻቸው ማስታወቂያ የሚሰሩ ሰዎችም ሲናገሩ ይታያል። ይህ ጉዳይ በራሱ እንደው ተገቢና ትክክለኛ አካሄድ ነው ብለው ነው የሚያምኑት ነው አንዱ ሊታረም የሚገባው ተግባር ነው ብለውስ ነው የሚያምኑት ብዬ አስባለሁ። ተገቢ የሆነ አካሄድ ነው ወይ? ይሄ ቅድም ያነሱትስ እንደው ሚኒመም ዌጅ ሴት ሲደረግ እንደ ጊዜው እንደ ነባራዊ የኢኮኖሚ ሁኔታው ሞዲፋይድ ሊደረግ አይገባም ወይ? አሁን ተደርጓል እንኳን ብንል ነው አለ ለማለት ብቻ መኖሩ በቂ ነው ብለው ነው የሚያስቡት? 2 ደቂቃ አለውት። ወደዚህ ቀጥታ ወደ ጥያቄው ከመግባቴ በፊት ቅድም ተከራካሪ ወደ መጨረሻ የጠቀሱት ነገር ላይ አስተያየታለኝ ጣልቃ ላለመግባት ብዬ ነው። ሴቶችና ወንዶች ሲቀጠሩ ሴቶች ዝቅ ባለ ስራ መደቦች ሙያ ክህሎት በማይጠይቁ ወንዶች ግን ደግሞ ከፍ ባለ ቦታ ላይ ነው ብለው ያሉት እኔ መሰረታዊ ስህተት ነው ባይ ነኝ። መሰረታዊ ስህተት ነው። ለስራ መደቡ የሚያስፈልገውን ዝቅተኛ ተፈላጊ ችሎታ እስካሟላ ድረስ ማንም ሰው ማለት ነው ሪጋርድ በሴትም ሆነች ወንድም ሆነ ማለት ነው በጾታ ላይ የተመሰረተ አድሎ በህግም የለም በተግባርም በአብዛኛው የለም። ይልቅስ እንደውም በተገላቢጦሹ ነው ሴቶች የሚበረታቱበት መደላድል ነው ያለው። አፈርማቲቭ አክሽን ስራ ላይ መዋሉ በራሱ ለሴቶች በቂ ትኩረት እንደውም ወደ መገፋፋት እነሱን ወደ መድረክ የማምጣት ወደ ከፍተኛ ወደ ሴቶች የወሊድ ፈቃዳቸው በመብዛቱ ደግሞ ኔግሌክት የሚያደርጉ አሉ ደግሞ ብለው የሚያነሱም ስላሉ አፈርማቲቭ አክሽን አንዱ ጥሩ ነው። ግን በዛ ደረጃ ያንን ሁሉ ወር 4 ወር ያህል በማረፏ ኤክስክሉድ የሚያደርጉ አሉ ብለው ደግሞ የሚያነሱ አሉ። ግን በቀጥታ ወደ ጥያቄ ይሄዱ እንደው ረካሽ የሰው ጉልበት የሚለው ጽንሰ ሐሳብና ኢንዱስትሪያላይዜሽንን በተመለከተ የሰራተኞችን መብት ያጣበበ ነው ልክ አይነት ፕሮሞሽን ነው ስራን ከመፍጠር አንፃር ነው የሚሉት? በመሰረቱ ከሞራል አኳያ ከህግ አይደለም ከሞራል አኳያ የሰራተኛ ዋጋ ዝቅተኛ መሆንን መሰረት አድርጎ የገበያ ስራ መስራት ትክክል አይደለም ከሞራል አኳያ ማለት ነው። ነገር ግን ጨዋታው እዚህ ላይ አይደለም። ጨዋታው በኢኮኖሚክስ የአቅርቦትና ፍላጎት ህግ የሚለው ነገር ነው። ገበያ ላይ አቅርቦቱ ከፍላጎቱ በላይ ከሆነ ዋጋ ይረክሳል። ገበያ ላይ ፍላጎቱ ከአቅርቦቱ በላይ ከሆነ ዋጋ ከፍ ይላል። ይሄ በሰው ኃይል ገበያም ላይ ጭምር ተግባራዊ የሚሆን ነው። ቅድም ባነሳውት ኤግዛምፕል ለምሳሌ 800 ብር ሴት አርጎ አሁንም ድረስ በ800 ብር እነዛን ሰዎች መቅጠር በራሱ በ2000 ብር የዲግሪ ተመራቂ ነው የ3000 ብር የዲግሪ ተመራቂን መቅጠር በራሱ ኢንዱስትሪያላይዜሽኑ
በቂ በሆነ አግባብ ስራ ፈጥሯል ልንል የምንችለው ነው ግዴታ አማራጭ ስለሌለው ነው እየሰራ ነው ልንል የምንችለው ከዚህ አንፃር ነው ምላሽ ቢሰጡ አንድ ደቂቃ ልስጥዎት ምንድነው አሁን እንዳልኩት ነው ይሄ መሰረታዊ ኢኮኖሚክስ ህግ ነው መሰረታዊ የአቅርቦትና ፍላጎት ኢኮኖሚክስ ህግ ነው በግላችን እኮ ሊሰማን ይችላል ሁላችንም ከሂዩማኒቲ ከሰብአዊነት አኳያ 800 ብር ስንከፍል ነገር ግን መሬት ላይ ያለው ሀቅ ይሄ ነው መሬት ላይ ያለው ሀቅ በ800 ብር የሰው ዕውቀትና ጉልበት መግዛት ትችላለህ ስቲል ተሰልፎ በ800 ብር ሊቀጠር የሚፈልግ በጣም ብዙ ሰው አለ በቂ ጥበቃ ነው ልንል እንችላለን ታዲያ ይሄ ክፍያም ብቻ ነጥለን ካየነው ፍትፍቱ ስለሆነ መቼም ሰራተኛ የሚሰራው ለክፍያ ነው ለሌላ ለምንም አይሰራም ሹር ከሰብአዊ መብቶች አንዱ ክፍያ ነው ክፍያ ሚኒመም ዌጅ የለም ብለን ያለውም ዝቅተኛ ክፍያ የሚያኖር አይደለም ብለን ካሰብን ትክክል ነው ከሞራል አኳያ ማለት ነው ነገር ግን ከኢኮኖሚክስ አኳያ ያየነው እንደሆነ ምንም ማድረግ አይቻልም ገበያ ነው የሚመራው የዚህችን ሀገር ያሰሪና ሰራተኛ ቀጠር ጉዳይ አሁን ለሁለተኛው ተከራካሪያችን የሶስተኛ ጥያቄ የማነሳ ይሆናል ኢንዱስትሪያላይዜሽን ለሰራተኛ መብቶች በቂ ጥበቃ ያልሰጠበት ምክንያት ምን ይሆን የህግ ማዕቀፍ ችግር ነው የህግ አፈጻጸም ችግር ነው የተቋማት ችግር ነው የመንግስት ቁርጠኝነት ነው የመንግስት ዓላማና ግብ ስለሆነ ነው ኢንዱስትሪያላይዜሽንን በዛ ደረጃ በኢንዱስትሪያላይዜሽን ኢኮኖሚውን ማጎልበት ምንድነው ብለው ያስባሉ መፍትሄም እንደው ሸንቆጥ ያደርጉን እንግዲህ ከሚከታተለው ይሄን ከሚቆጣጣረው አካል ከመንግስት አንግል እንደ ምክንያት የሚነሳውን ነገር ስንመለከት በነጻነት የውጪ ባለ ሀብቶችን እዚህ ጋር ለመሳብና እዚህ ኢንቨስት በማድረግ ኢኮኖሚው ላይ እንደዚሁም ደግሞ ውጪ ምንዛሬ ግኝቱ ላይ ራሳቸውን አስተዋጽኦ እንዲያበረክቱ ሰፊ መደላድል ለመፍጠር ነው ነገር ግን ይሄ መሰረታዊ የሆኑ የሰራተኞችን መብት ጭምር በመጣስ መሆን የለበትም የሚል እምነት አለኝ ቅድም ሲነሳ የነበረው አሁን ለምሳሌ ይሄንን ኢንዱስትሪያላይዜሽን ሊያንቀሳቅሱ ውጤት ላይ ሊያደርሱ የሚችሉት ሞተሮች የሰው ኃይል ነው ሞተሩ ማለት ነው ነገር ግን ይሄንን የሰውን ኃይል ወደ ጎን የተወ ወይ ደግሞ ወደ ኋላ ያስቀረ ተጠቃሚ ያላደረገ ኢንዱስትሪያላይዜሽን የት ሊደርስ ይችላል ለምን ሞተሮቹ እነሱ ናቸው የሰው ኃይል ነው እዛ ጋር ያለው ማለት ነው ዞሮ ስለዚህ መሰረታዊ መብቶቻቸው በዛ ልክ ተከብረው መሆን መቻል አለበት የመደራጀት መብት ከዚህ ጋር ተያይዞ ብናነሳ አሁን ፋብሪካዎች አካባቢ ለምሳሌ በተለይ ኢንዱስትሪ ፓርኮች ውስጥ ማለት ነው ይሄ በጣም የማይፈቀድ በተለይ ቀደም ባለው ጊዜ ማለት ነው እና ይሄን መደራጀት በራሱ የኢንዱስትሪ ሰላምን እንደማናጋት የሚወሰድበት እና እንደዚህ የሚደራጁ ወይ ደግሞ እነሱን የሚመሩ ከስራ ኃላፊነት የሚወርዱ የሚዘዋወሩ ወይ የሚባረሩም ሊሆን ይችላል ይሄንን መብት ለመጠየቅ የሚመሩ አካላት ማለት ነው ነገር ግን በሌላ ጎን ደግሞ አሁን ከዛ ከኢንዱስትሪ ፓርክ ወጣ ብለን ስናይ ደግሞ አሁን ከዛ ውጪ ያሉ ለምሳሌ እንደ ኮምቦልቻ እንደ ቴክስታይል ፋብሪካ በተወሰነ ደረጃ ይሄን የመደራጀት መብት ይፈቅዳሉ ስለዚህ ይሄ ቢያንስ መሰረታዊ መብቶቻቸውን ሰራተኞች ተደራጅተው እንዲያስከብሩ የሚያደርግ ሁኔታን ስለሚፈጥር ይሄ አንዱ መብታቸውን የሚገፋ ነው በማይፈቀድበት ጊዜ ማለት ነው 300,000 አንድ ጥናት እንደሚያሳየው 300,000 ሰራተኛ ባለበት በሰራተኛ ማህበራት የተወከሉት 20,000 አካባቢ ይሄ ማለት ከመቶ 7% የሚሆኑት ናቸው ተወክለው የነበሩት ማለት ነው በቀደም ሲል በተሰራ ጥናት ማለት ነው ስለዚህ እዚህ ላይ ይሄ የባለ ሀብቶችን እድል ለማስፋትና መሰረት መደላድሎችን ጥሩ መደላድል ከመስጠት አንፃር ተብሎ የሰራተኛው መብት ሙሉ በሙሉ ወይ ደግሞ በአመዛኙ በሚባል ደረጃ መሰረታዊ መብቶችም ጭምር መጣስ የለባቸውም የሚል እምነት አለኝ እዚህ ጋር አሁን ደግሞ ከናንተ ከውድ ታዳሚያን የሚነሱ አራት ጥያቄዎችን ምላሽ የሚሰጡበት ጊዜ ነው የሚሆነው አሁን ጥያቄውን እንድታነሱ እድል ሰጣለሁ የጥቅም ጥበቃ ሲባል ደሞዝ ነው ደሞዝ ምግብ ይገዛለታል የቤት ኪራይ ይከፍልለታል ወዘተርፈ የሚያገኘው ገንዘብ ዳቦ ለመግዛት አያስችለውም አሁን ባለንበት ሁኔታ በትክክልም በአስማት የሚኖር ህዝብ ነው ያለው ይመስለኛል
አይደለም ፕሮዳክሽን ላይ ያሉት አይታሰብም በጣም ዝቅተኛ ክፍያቸው ሌሎች ሰርቪስ ላይ አንዳንድ ፋይናንስ ተቋማት ላይ ያሉትን ሰራተኞች እንኳን ስንመለከት ከሌሎች የማምረቻ ሰራተኞች የትና የጥፍ ክፍያ እየተከፈላቸው ኑሮም መቋቋም አልቻሉም ስለዚህ ለእሳቸው የማቀርበው ከዚህ አንፃር ምን መብት ተጠበቀ ይሄንን ግልጽ ያድርጉልኝ አው የህግ ሌጋል ዶክመንቶቹ ወይም የህግ ማቀፎች አሉ በዛ ደረጃ ጥሩ ነው ልንል እንችላለን ግን አሁንም የሚጎላል ለምሳሌ ዝቅተኛ የደሞዝ ወለል ባልተሻሻለበት ሁኔታ ተሟልቷል ማለት ይቻላል የሰራተኛው ዋናው ጥያቄ ደሞዝ ስለሆነ የሚል ነው የደሞዝ ስኬላቸው ይለያያል አንድ ዩኒቨርሲቲ ተመርቆ ወጥቶ የደሞዝ ስኬል የሚለየው ለምንድን ነው እሱ አንድ ጥያቄ ነው ሁለተኛው የህፃናቶች መብቶች ለምሳሌ ካለ 18 ዓመት ሳይሞላቸው ስራ ጉልበት ብዝበዛ እየተደረጉ ያለበት ደረጃም አለ እሱ በምን ይታያል ሶስተኛ ሰራተኛው ወደ ስርቆት እየገባ ነው ይሄስ በምን ይታያል ለማለት ነው አመሰግናለሁ እነዚህ ህጎች ዋና የሚባሉት የአይሎ ህገ መንግስታችን ላይ የአዋጁ 1156/2011 ለሰራተኞች የትርፍ ሰዓትን በተመለከተ የደሞዝን በተመለከተ ሚኒመም ዌጅን ባይሆንም ሌሎች ደግሞ የትርፍ ሰዓትና የሥራ ሰዓትን በተመለከተ በግልጽ አስቀምጦታል እነዚህ ነገሮች ባሉበት የአፈጻጸም ችግር ነው ብሎ ቢያነሱ አይሻልም ወይ የአፈጻጸም ችግር ነው እንጂ በቂ ጥበቃ አልተደረገም ብለን ኮንክሉድ የምናረግ ከሆነ እነዚህ ህጎች የሉም ወደመል ስለሚወስደን የአፈጻጸም ችግሮች ደግሞ የድርጅቶቹ ነው የሚሆኑትና እንደ ሀገር ግን በቂ ጥበቃ አልተደረገላቸውም ብለን መደምደም እንችላለን ወይ የሚለው ነው አመሰግናለሁ አብዛኛውን ጊዜ ሰራተኛ የሥራ ቅጥር እንኳን ውል በሚሞላበት ጊዜ ጆብ ዲስክሪፕሽን ወይም የሥራ መዘርዝር ጠይቆ የሚወስድ የተወሰነ ሰው ነው እና ብዙ ጊዜ ስራ ላይ ችግር ሲገጥመው ነው ህጉ ምን ይላል ወደሚለው የሚሄደውና መጀመሪያ ግንዛቤ መፍጠሩ መብትና ግዴታውን ማወቅስ አይቀድምም ወይ ይሄንንስ የማሳወቅ ግዴታ የማን ነው የሚለው እንዲመልሱልኝ ነው አመሰግናለሁ እሺ አመሰግናለሁ እንግዲህ እንደሚታወቀው በኢንዱስትሪያላይዜሽን ውስጥ የሚሆን በሌሎች የሥራ ተቋማት ውስጥ የሰራተኞችን መብት ለማስከበር ሲባል የተቋቋሙ ሁለት ተቋማት አሉ እነኚህ ተቋማት በትክክል ስራቸውን ሰርተዋል ወይ በርሷ አረዳድ ሰርተዋል ወይ የሰራተኞችን መብት ለማስከበር ችለዋል ወይ እየተንቀሳቀሱ ነው ወይ ካልሆነ ደግሞ የነሱ ድክመት ምናልባት በሰራተኛ መብት አለመከበር ላይ የራሱ የሆነ አንድምታ ይኖረው ይሆን ወይም ደግሞ እርሶ ምን ያስባሉ ከዚህ አንፃር የሚለውን በደንብ እንዲያብራሩ ይልን ለመጠየቅ ነው አመሰግናለሁ አሁን አራት ጥያቄ ተነስቷል በዋናነት ምላሽ የተቸራቸውም አሉ የሳቸው ጥያቄዎች ግን 6 ደቂቃ ስላላቸው በዛ 6 ደቂቃ ውስጥ እንደው ፈጠን ብለን ጊዜን ለመቆጠብ ያህል ምላሽ እንድንሰጥ አቶ ቴዎድሮስ ሰማሃኝ ወደ እርሶ ለነፍስቲ ወደ ተነሱ ጥያቄዎች ምላሽ እኔ ወደዚህ ርዕስ ስገባ ያሰሪና ሰራተኛ አዋጅን በደንብ ለማየት ሞክራለሁና ያሰሪና ሰራተኛ አዋጅ የተለያዩ ድንጋጌዎች የተለያዩ የሰራተኛ መብቶችን ያካትታሉ አሁን ከዚህ ውይይት እየተረዳሁት ያለሁት ወደ ክፍያ መብቶች ብቻ የማድላት አይነት ነገር ይሆናል የክፍያ መብት 10 ምናምን የሰራተኛ መብቶች አንዱ ነው ዋናው ሊሆን ይችላል ግን አንዱ ነው ነገር ግን ለምሳሌ ከሰራተኛ ጤንነትና ደህንነት ጋር በተያያዘ ሰራተኞች የሥራ ከባቢያቸው በጤንነትና በደህንነት የተሟላ እንዲሆን በአንቀጽ 12.5 እና አንቀጽ 92 ላይ የሥራው ሲቋረጥ የሥራ ምስክር ወረቀት የማግኘት መብት አንቀጽ 12.8 በሥራ ላይ ያሉ ያስተዳደር ደንቦችን የማወቅ መብት አንቀጽ 14 ከሰራተኛ ማህበር አባልነት ጋር ከሚደርስ ተጽዕኖ ነፃ የመሆን መብት ይሄ አንቀጽ 14 ከጾታዊ ትንኮሳ ወይም ጥቃት የመጠበቅ መብት ይሄ አንቀጽ 14 ነው ተገዶ ስራን ከመስራት የመጠበቅ መብት እያለ ይዘረዝራል በጣም በርካታ ናቸው የክፍያ መብት ከነዚህ ሁሉ መብቶች አንዱ ነው ከዋናዎቹ በርግጥ ነው ልክ ነው አንዱ ነው የሰራተኛ መብቶች ጠበው እየተነሱ ነው ከሚለው ተንደርድሬ ስነሳ ወደ
ተነሱት ጥያቄዎች መጣለሁ። የመጀመሪያውና ሁለተኛው ጥያቄ ያነሱት ጥያቄ ከሞላ ጎደል ተመሳሳይ ነው። ከክፍያ ጋር አሁንም ከክፍያ ጋር የተያያዘ ጥያቄ ነው የጠየቁን እና የህጉ በአግባቡ በተግባር አልተተረጎመም ከሚል ጋር የተያያዘ ነው። አዎ ህግን እኮ በተናጥል የሚጥሱ እኮ ሰዎች ወይንም ደግሞ ተቋማት የሉም እኮ ማለት አይደለም። ይኖራሉ። ነገር ግን እነዚህ ተቆጣጣሪ ባለስልጣናት ቅድም የጠቀስኳቸው ለምሳሌ በስራና ክህሎት ሚኒስቴር ውስጥ ያለ የኢንዱስትሪ ሰላም ዴስክ አንድ፣ በዛው በስራና ክህሎት ሚኒስቴር ስር ያለ የክርክር ችሎት አለ። በቃ ችሎት እንደ መደበኛ ፍርድ ቤቶች ያለ ማለት ነው። እነዚህ ሁሉ ሌላ ኢንስፔክተሮች አሉ፣ የስራና ክህሎት ኢንስፔክተሮች አሉ። በየስራ ተቋሙ እየገቡ የስራ አካባቢው ምን እንደሚመስል የሰራተኛ አስተዳደር በአግባቡ በህጉ መሰረት ነው ወይ አይደለም የሚል የኢንስፔክሽን ስራ የክትትል ስራ የሚሰሩ በስራና ክህሎት ሚኒስቴር ውስጥ አሉ። የአሰሪና ሰራተኛ ኮንፌዴሬሽኖች በሰራተኛ ማህበር በኮንፌዴሬሽን ከዛም በላይ በኢትዮጵያ ደረጃ እንዲሁም ደግሞ በስራ አካባቢዎችም አሉ። የሰራተኛ ማህበር ማለት ለሰራተኞች መብቶችና ጥቅሞች መጠበቅ ጥብቅና የሚቆም ተቋም ነው። ተግባራዊ ነው ግን ፋንክሽናል ናቸው ብለን ማሰብ እንችላለን። በአንጻራዊነት ጠንካራ የሰራተኛ ማህበር ያላቸው ተቋማት አሉ። በዛ ላይ ልፍስፍስ የሆኑና ከማኔጅመንት ጋር የሚወግኑ ያላቸው ይኖራሉ። ኦፍ ኮርስ ኢንዱስትሪያላይዜሽን በተመለከተ እኮ ማህበራት የሏቸውም ቀደም ባለ ጊዜ በተለይ አሁን እርግጥ የስራና ክህሎት ሚኒስቴር እንዲደራጁ ሁኔታዎችን እያመቻቹ እንደሆነ መረጃ አለኝ። ግን ቀደም ሲል ይሄ አልነበረም ነው የመደራጀት መብትም እንደገና እነዚህ አካላት ለብዘብተኝነት በማሳየታቸው የሰራተኞቹ መብት መሬት ላይ ተጥሷል ነው ቅድም ያሳየናቸው። የክፍያ ብቻ ሳይሆን የትርፍ ሰዓት ሌሎች ምቹ ሁኔታ ባለመፍጠርም ይሄ በጥናት የተረጋገጡ ናቸው። ምናልባት እንደው ጊዜዎትን ለመቆጠብ ያህል ቢይዙት ሰነዱ አለ ነው ሰነዱ ላይ ክርክር የለም። ባይ ዘ ዌይ ሌሎቹም ሲያነሱት እንዳየሁት አተገባበሩ ላይና ሰነዱን የማወቅ ወይንም የማሳወቅ ኃላፊነትን አሁን የትኛውም ሰራተኛ ችግር ሲገጥመው ስራ መባረር ሲኖር ደሞዝ መቀነስ ሲኖር ምናምን ነው መብት እንዳለው የሚያውቀው እንጂ ቀድሞ እንዲያቀውስ የስራ መዘርዝር የመጠየቅ መብትስ የሚሉትን ነገሮችም እንደው ኮምፓይል አድርገን ብናይ ይሄን የማሳወቅ ኃላፊነት እያንዳንዱ መስሪያ ቤት ያለው የሰው ኃይል አስተዳደር ኃላፊ ነው። በመስሪያ ቤት ውስጥ የመጀመሪያው የቅጥር ተግባር ሲፈጸም የመጀመሪያው ስራ ኦሪየንቴሽን ወይም ኢንዳክሽን የሚባል የማስተዋወቅ መስሪያ ቤቱን የማስተዋወቅ የመስሪያ ቤቱን ህጎች የማስተዋወቅ ስራ ነው። በዛ የመጀመሪያ የቅጥር ሂደት ላይ ሰራተኞች መብትና ግዴታቸውን እንዲያውቁ የማድረግ ስራ መሰራት አለበት። ያ ይሰራል ወይ? ኦፍ ኮርስ ጥናት ይጠይቃል። የትኞቹ መስሪያ ቤቶች ይሰሩታል፣ የትኞቹ አይሰሩትም። ሰራተኛ መብቱን ካወቀ ነገ ለዛ መብቱን ይጠይቃል ተብሎ ስለሚታሰብ እንዳያውቅ ሆን ተብሎ የሚደረግባቸው ሁኔታዎች ሊኖሩ ይችላሉ። አሁንም እናወራው ኤክሰፕሽናል ስለሆኑ ኬዞች ሳይሆን በአጠቃላይ በአመዛኙ ስላሉ ጉዳዮች ነው። ተቋማት የሰራተኞችን መብቶች በመደፍጠጥ ወይንም ደግሞ መንግስትም የዚሁ ተባባሪ በመሆን የውጭ ቀጥታ ኢንቨስትመንትን መሳብ ስራ ይሰራል የሚል ነገር እምነት የለኝም። ይሄ እኮ አርከበ ቁባይ ኢትዮጵያ ኢንዱስትሪያላይዜሽን በኢትዮጵያ ብሎ በጻፉት መጽሐፍ ላይ ክሊርሊ ያስቀምጠውታል። ይሄንን አፕሮች መንግስት እንደሚጠቀም ማለት ነውና የጠቅላይ ሚኒስትር አማካሪ ነበሩ በቅርብ ጊዜ ድረስሳቸው ደግሞ እኔ ልክስ የውጭ ቀጥታ ኢንቨስትመንትን ለመሳብ መንግስት የሚያደርጋቸው ሌሎች የተለያዩ የመሳቢያ ምንጮች አሉ። እዚያው መዘርዘር ከርዕሱ መውጣት እንዳይሆንብን እንጂ ነገር ግን ሰራተኛ መብቶችን መጨፍለቅ ወይም እንዳያውቁ ማድረግ ለውጭ ቀጥታ ኢንቨስትመንት መሳቢያ መሳሪያነት እየተገለገለበት ነው ብዬ ለማመን ትንሽ ቸገራለሁ። ጨርሻው ጥያቄያችን ምንድነው ያለው? ተመሳሳይ ዲግሪ ይዘው በተለያየ ቦታ የተለያየ ክፍያ የሚከፈላቸው ሰዎች አሉ። በተመሳሳይ ሙያ በተመሳሳይ ክፍያ። እሺ ለምንድን ነው የሚል ይሄ ቀላል ነው፣ በጣም ቀላል ነው ማለት ከመክፈል አቅም ጋር ይያያዛል፣ ከድርጅቶች የመክፈል አቅም ጋር ይያያዛል። በቀላል ምሳሌ ለማስረዳት ማለት ነው ቦሌ ላይ የምትቀጠር የቤት ሰራተኛና ሌላ ቦታ ላይ
ትንሽ በኑሮ ዝቅ ባለ ቦታ ላይ የምትቀጠር የቤት ሰራተኛ እኩል ነው እንደሚከፈላቸው። እኩል እርከን ቢኖራቸው ግን መነሻው እኩል ሊሆን ይችላል። ቢሆን ጥሩ ነበር። ያ ባልሆነበት ሁኔታ ግን አሁን የተለያየ ክፍያ አካውንታንት ጁኒየር አካውንታንት ሆኖ ወጥቶ ሲያበቃ የሚድሮክ ኩባንያዎች ገብቶ የሚቀጠርበት ደሞዝና ሌሎች ፋብሪካዎች የመንግስት ሰራተኛም ሆኖ ማለት ነው ፎር ዳት ማተር የሚቀጠርበት ክፍያ ይለያያል። ያ እንደ ከፋዩ መስሪያ ቤት የኢኮኖሚና የፋይናንስ አቋም በአንድ መስሪያ ቤት ተመሳሳይ ስራ በአንድ መስሪያ ቤት የተለያየ ደሞዝ ነው። ይሄ ስህተት ነው። በአንድ መስሪያ ቤት ውስጥ ሁለት የተለያየ ክፍያ ካለ ይሄ ስህተት ነው። በቀጥታ ወደ እርስዎ ልለፍ እስቲ አቶ ንጉሴ ነጋሽ። ዝቅተኛ የደሞዝ መጠን ያላስቀመጡ ሀገራት ባሉበት ይሄ ህግ የለም ያስብላሉ። በመጀመሪያ ደረጃ እነዚህ የተጠቃቀሱት ህገ መንግስትም ወይ ተያያዥ ህጎች ላይ የተቀመጡት ነገሮች ነው ኢንዱስትሪያላይዜሽን በተለየ ትኩረት በአዋጅ ደረጃ ራሱ ህግ ሊወጣለት ይገባ ነበር የሚል እምነት አለ። አትሊስት ያም ካልሆነ ግን ሌሎች መመሪያና ደንቦች በተለየ መንገድ ለዚህ ሊዘጋጁ ይገባ ነበር የሚል እምነት አለኝ። ሁለተኛ ነገር ይሄ ህግ ተጥሷል የሚለው ጭብጥ ወዴት ነው የሚወስደን? ከዚህ ጋር በተያያዘ ኮሪያ ለምሳሌ ይሄ የኢንዱስትሪያላይዜሽን ኮንሰፕት የተወሰደባት ይሄንን ሚኒመም ዌጅ አስቀምጣለች። ትንሽ የታችኛው የክፍያ ወለል የሚለውን ማለት ነው። ሌሎች አፍሪካ ሀገራትም ውስጥ በተመሳሳይ ማለት ነው። ስለዚህ ይሄ መሆን ባለመቻሉ የሰራተኞች መብት በተለይ ከክፍያ ጋር በተያያዘ በተጨባጭ ተጥሷል ነው ጭብጡ ማለት ነው እዚህ ላይ የሚነሳው። በዛ መንገድ እንዲረዱ ሌላው መብቱን የሚያውቅ ሰራተኛ ምን ያክል ነው? ትክክል ነው። ይሄ ነው ችግሩ እኮ ይሄ ነው። በአንድ በኩል ይሄ መብቱን እንዲያውቅ ማድረግ አለባቸው ባለሀብቶች፣ የቀጣሪ አካላት። እነሱ ደግሞ ለራሳቸው ጥቅም ሲሉ ይሄንን ማድረግ የማይፈልጉ ሲኖሩ ይሄን ተቆጣጣሪ አካል ደግሞ ይሄንን ነገር የመከታተል ግዴታ ወይ ኃላፊነት አለበት። ነገር ግን ቅድም ባነሳሁት ጥናት ንጋቱ የሚባሉ አጥኒ ባገኙት ግኝት እነዚህ አካላት በፊት የሰራተኛና ማህበራዊ ጉዳይ አሁን የስራና ክህሎት ሚኒስቴር ጸጥታን ወይ ለዘብተኝነት ያሳያሉ እዚህ ላይ። ከዚህም አልፎ የሰራተኛ ማህበራት ኮንፌዴሬሽንም ጭምር እዛ ጋር የሚጠበቅበትን የጎላ ሚና እንዳይጫወት የሚጫወትበት ሁኔታ አይመቻችለትም ብሎ ያው በጥናቱ መደምደሚያ ላይ ደርሶበታል አስቀምጧል ማለት ነው። እና ከዚህም አልፎ የሰራተኛ መብቶች ላይ የሚሰሩ ህግ ተቋማት ራሱ ወደ ተቋማቱ ውስጥ ገብተው ምን እንደሚካሄድ እየተረዱና አስፈላጊው እርምጃ እንዲወሰድ የማስተካከያ እርምጃ እንዲወሰድ እያደረጉ አይደለም ተብሎ ያው በጥናት ተረጋግጧል ይሄ ማለት ነው። ስለዚህ መብታቸውን እንዲያውቁ የሚያደርጉበት ሁኔታ የለም። በዛ ምክንያት መብታቸው ይጣሳል የሰራተኞች ማለት ነው። ለምሳሌ አሁን ለስራ ግብአት ለሚያስፈልጉ ግብአቶችን ማሟላት ግዴታ አለባቸው ተቋማት። ነገር ግን ይሄንን አያሟሉም። ካሟሉም ደግሞ ወጥነት ባለው መንገድ አያቀርቡም። ስለዚህ በዚህ ምክንያት ሰራተኞች ጉዳት ይደርስባቸው ይችላል። ጉዳት ሲደርስባቸው ደግሞ አስፈላጊ የሆነ የማካካሻ ሁኔታ የላቸውም። አንዳንዶች እንደውም ጥናት እንደሚያሳየው በወር አንድ ሰው ለዘላቂ የአካል ጉዳት የመጋለጥ እድል አለው በዚህ ሁኔታ ውስጥ ማለት ነው። ዘላቂ የአካል ጉዳት ማለት ለምሳሌ አይኑን ቢያጣ አንድ ሰው እጁ ቢቆረጥ የመሳሰሉት ማለት ነው። ስለዚህ ይሄ በተገቢው መንገድ ግንዛቤ መፈጠር ባለመቻሉ ነው። ሌላው በዚሁ ለመጥቀስ የምፈልገው ለምሳሌ ከቅጥርና ከማሰናበት ጋር በተያያዘ ህጋዊ የሆነ አካሄድ እንደሌለ እንደዚሁ የተረጋገጠ ነገር ነው። ይሄን በጥናት ማለት ለምሳሌ ሰራተኞችን በቃል ብቻ የመቅጠር እና 15 ቀን ከቆየ በኋላ ይሄ የቃል ቅጥር ወደ ጽሁፍ ቅጥር መቀየር መቻል አለበት። ካልተቀየረ በተዘዋዋሪ የቃል ቅጥሩ የጽሁፍ ቅጥር ተደርጎ ይወሰዳል። ነገር ግን የቃል ቅጥር ነው ያለህ ወይ ያለሽ በማለት መጨረሻ ላይ ተገቢ ባልሆነ መንገድ የማሰናበት ሁኔታ አለ። አስፈላጊውን ጥቅማ ጥቅምም ሳያደርጉ ማለት ነው። ስለዚህ ይሄ የሰራተኞችን መብት የሚጋፋ ነው ማለት ነው። አንድ የአበባ ምርት ላይ የሚሰሩ ተቋማት ድርጅት ላይ በተሰራ ጥናት አበባውን በማምረት ሂደት የሚጠቀሙት ኬሚካል
የሴቶች ጡት ውስጥ ገብቶ እንደሚከማች እና እሱ ደግሞ ህፃናትን በሚያጠቡበት ጊዜ ህፃናትን እናቶችንም ጭምር የሚጎዳ እንደሆነ በጥናት ተገኝቷል። ይሄ ነገር ግን ይሄንን ግንዛቤ ለሰራተኞቹ ቀድሞ ፋብሪካዎቹ አልፈጠሩላቸውም። እንግዲህ ቅድም እንደተባለው ወይ በማወቅ ወይ ባለማወቅ ነው ብሎ ማለፍ አይቻልም ይሄንን ለነገሩ። ስለዚህ በእንደነዚህ አይነት ሁኔታ ያው መብታቸው ይገፈፋል ማለት ነው ወይ ይጣሳል። ሰራተኛ ማህበራት ቅድም መጨረሻ ላይ የተነሳው እኔም መጀመሪያ ላይ ብየዋለሁ ተገቢው መንገድ ሚናቸውን እየተጫወቱ አይደለም እነሱ ማለት ነው። እዚህ ላይ ግን አሁን በኢንዱስትሪ ፓርኮች አካባቢ የመደራጀት በተለይ ከመደራጀት ጋር ተያይዞ የሰራተኛና ማህበራዊ የስራና ክህሎት ሚኒስቴር ይሄንን ሁኔታ እያመቻቸ ወደ መደራጀት እየገቡ እንደሆነ መረጃ አለኝ ማለት ነው። አመሰግናለሁ። ሶስት ደቂቃ አላቸው። በ3 ደቂቃ ውስጥ ሀሳባችሁን ሸብ አድርጋችሁ ማጠቃለያ ስጡን። ያው የኔ አቋም የኢትዮጵያ ኢንዱስትሪያላይዜሽን የሰራተኞችን መብት አስጠብቋል ከሚል ነው። ለዚህ ሁለት ዋና ዋና ምክንያቶች አለኝ። አንደኛ በቂ የሆነ የውጭም የሀገር ውስጥም የህግ ማዕቀፍ አለ። መብቱን ለማስጠበቅ ከለላ ለመስጠት የተቋቋመ አይኤልኦ አባል መሆናችን እንደተጠበቀ ሆኖ የአይኤልኦ ኮንቬንሽኖችን መቀበላችንና የህጋችን አካል አድርገን መውሰዳችን እንደተጠበቀ ሆኖ በሀገር ውስጥ ህገ መንግስቱ ውስጥ ተካተው ያሉ የተለያዩ ድንጋጌዎችም የሰራተኛ መብቶችን በተለያየ መንገድ የህፃናት መብቶች፣ የሴቶች መብቶች ወዘተ በሚል በሚያስጠብቅ ሁኔታ ተካቷል። ህገ መንግስት ደግሞ የሁሉም ህጎቻችን የበላይ ነው። እሱን ተንተርሶ ወደ ታች ስንወርድ የአሰሪና ሰራተኛ ጉዳይ አዋጅ አለ። የአሰሪና ሰራተኛ ጉዳይ አዋጅ አንድ ሰራተኛ በውል ላይ ተመስርቶ ስራ ከቀጣሪ ድርጅት ጋር ሲያደርግ ጀምሮ ያሉት መብቶች እስከ ስንብት ድረስ ያሉት መብቶች በዝርዝር ወደ 17 ቦታዎች ላይ ተጠቅሰዋል። በህግ ደረጃ እንዲህ ነው። ነገር ግን ህጉ እንደተጠበቀ ሆኖ ብዙዎች እንዳነሱት ተከራካሪም እንዳነሱት አፈጻጸም ላይ ስተት አለ በተወሰነ ደረጃ አለ። ጥናት ይሰራበት አይሰራበት እርግጠኛ አይደለሁም አለ። ነገር ግን በአፈጻጸምም ቢሆን ጥሰት ሲደረግ ያንን የሚቆጣጠሩ ያንን የሚከታተሉ በህግ የተቋቋሙ ተቋማት አሉ። በመስሪያ ቤት ውስጥ ያየን እንደሆነ በብዙ መስሪያ ቤቶች ውስጥ የሰራተኛ ማህበራት የሚባሉ አሉ። የሰራተኛ ማህበራት በዋናነት አዋጁን ተከትለው የሀገር ውስጥ ህጎችን ተከትለው የሰራተኛ መብቶች እና ጥቅሞች አለመጣሳቸውን መከታተል ነው። ሰራተኛ በክስም ይሁን በሌላ መንገድ ወደ ፍርድ አካላት በሚሄድ ጊዜ እሱን ወክለው የመከራከርም ጭምር ዓላማና አቅም ያላቸው ናቸው። ከሰራተኛ ማህበራት ስንወጣና ወደ ውጪ በምንወጣ ጊዜ የስራና ክህሎት ሚኒስቴር እናገኛለን። ስራና ክህሎት ሚኒስቴር ሁለት አደረጃጀቶች አሉ። አንዱ የማስማማት ሚና ያለው የኢንዱስትሪ ሰላም ዴስክ አለ። ያ ሰራተኞች ከሰው መብት ተጣሰ ብለው ከሰው ወደዛ በሚሄዱበት ጊዜ አሰሪዎችን የሚመለከታቸው የአሰሪ ኃላፊዎችን በመጋበዝ የማስማማት ስራ የሚሰራ ነው። ኢምፖዝ የማድረግ ወይም የመጫን ስልጣን የለውም። ነገር ግን እዛው ስራና ክህሎት ሚኒስቴር ውስጥ የፍርድ ቤት መሰል አቅምና ስልጣን ያለው እንደ የመጀመሪያ ደረጃ ፍርድ ቤት ያክል ስልጣን ያለው አካል አለ። ኦኬ ያ የዳኝነት ስራ ይሰራል። የዳኝነት ስራ ይሰራል። ቅር ያለው ሰው ካለ ወጥቶ ወደ መደበኛ ፍርድ ቤት ከፍተኛ ፍርድ ቤት ሄዶ አቤቱታውን የማቅረብ መብት አለው። በእነዚህ ሁሉ የህግ ማዕቀፎች ውስጥ የሰራተኛ መብቶች በአመዛኙ ተጠብቀዋል የሚል እምነት ነው ያለኝ። አመሰግናለሁ። ወደ እርስዎ ልለፍ በቀጥታ። እሺ፣ ከህግ አንጻር መንግስት ይሄ የኢንዱስትሪያላይዜሽንን ጉዳይ በተመለከተ ያለውን ህግ በተለየ ትኩረት ማየት እና መስራት አለበት እዛ ላይ ብዬ አስባለሁ። ከዛ ባሻገር እነዚህ እዚህ ላይ የሚሰሩ አካላት ተቆጣጣሪ አካላት አሁን በተለይ የሰራተኛና ክህሎት ሚኒስቴር በተለየ ትኩረት የሚጠበቅበትን ኃላፊነት ህጉን መነሻ በማድረግ መወጣት መቻል አለበት የሚል እምነት አለኝ። እንደዚሁም ደግሞ የህግ ስርዓት ለምሳሌ የሰራተኞች መብት በሚጣስበት ጊዜ
ሰራተኞች መብታቸውን ለመጠየቅ በሚንቀሳቀሱበት ጊዜ ያለው የህግ ስርዓት በትክክልም ተግባራዊ መሆን መቻል አለበት። ያንን በሚያስጠብቅ ደረጃ መጠናከር መቻል አለበት። ሌላው ይሄ ለሚመለከታቸው ለሰራተኛ ማህበራት ኮንፌዴሬሽን ለምሳሌ የሰራተኛ መብቶች ተሟጋች ኢንዱስትሪ ፓርኮች አካባቢ በተለየ በደንብ በቅርበት ሁኔታዎችን እንዲያዩ እንዲከታተሉ ያሉ ክፍተቶች ላይ አስፈላጊውን የእርምት እርምጃ እንዲወሰድ ግብዓት እንዲሰጡ ሁኔታዎችን ማመቻቸት መቻል አለበት መንግስት። እነሱም የራሳቸውን የጎላ ሚና መጫወት አለባቸው ብዬ አምናለሁ። ይሄ ሲሆን ቅድም ያነሳናቸው መሰረታዊ ችግሮች ላይ ለምሳሌ የዝቅተኛ የደሞዝ መነሻ መጠንን የመጣል ወይ ደግሞ የመወሰን በጋራ በሚመለከታቸው አካላት ጋር ማለት ነው በተደነገገው የሥራ ሰዓት መሰረት ሰራተኞች ስራዎቻቸውን እንዲሰሩ የማድረግ ሁኔታ እንዲኖር በሰራተኛ መካከል ደግሞ አድሏዊነት እንዳይኖር በተጨባጭ ማለት ነው እንዲሰራበት እና ምቹ የሥራ ሁኔታ ለሰራተኞች እንዲፈጠር ቢያንስ መሰረታዊ የሆኑ ማሟላት ያለባቸውን መብቶች ቀጣሪዎች ወይ ባለሀብቶች እንዲያሟሉ በቅርበት የመከታተል ገፋ ካለ አስገዳጅ ሁኔታም ከድርድርና ከንግግር ባሻገር ማለት ነው። ከዛ ባሻገር ግን የሰራተኞች መብት በተጠናከረ መንገድ እንዲከበር መደራጀት መብት እንደዚሁ እንዲከበርላቸው ቅድም እንዳነሳሁት አሁን እየተጀመረ ያለው በተለይ ኢንዱስትሪ ፓርኮች አካባቢ ማለት ነው እና ሰራተኞች በህጉ መሰረት የመቀጠር የመስራት የመልቀቅ መብት እንዲኖራቸው የሰራተኞች መብት ባለሀብቶችን በመሳብ ሳቢያ ተላልፎ መሰጠት የለበትም የሚል እምነት አለኝ። አመሰግናለሁ። ውድ ታዳሚያን ሁለት ሐሳቦች አሉ። የትኛው ሐሳብ ነው ገዢ ሐሳብ የሆነው ለናንተ? የኢትዮጵያ ኢንዱስትሪያላይዜሽን ለሰራተኞች መብት በቂ ጥበቃ ይሰጣል ሲሉ አቶ ቴዎድሮስ ሰማሃኝ ክርክራቸውን ምክንያታቸውን ከናንተ ለተነሱ ጥያቄ ምላሻቸውን ሰጥተዋልና የሳቸውን ሐሳብ የምትደግፉቱ በዚህ በአረንጓዴው ካርድ ትወከሉልናላችሁ። የኢትዮጵያ ኢንዱስትሪያላይዜሽን ለሰራተኛ መብቶች ወይንም ለሰራተኛ መብት በቂ ጥበቃ አልሰጠም ሲሉ ክርክራቸውን ላነሱት ለአቶ ንጉሴ ነጋሽ በሰማያዊ ካርድ ከፍ አድርጋችሁ ትወክሉናላችሁ። ሐሳብ አልያዝኩም የምትሉቱ ካላችሁ በዚህ በነጩ ካርድ ትወከሉልናላችሁ። ውጤት ደርሶናል። የኢትዮጵያ ኢንዱስትሪያላይዜሽን ለሰራተኞች መብት በቂ ጥበቃ ሰጥቷል አልሰጠም የሚለውን የክርክር ሐሳብ በተመለከተ ተከራካሪዎቻችን ክርክር አድርገው በቂ ጥበቃ ይሰጣል የሚለውን ቅድመ ክርክር ላይ 7 ሰዎች መርጠው ነበር። ከክርክር በፊት በቂ ጥበቃ አይሰጥም ሲሉ ከክርክር በፊት 29 ሰዎች ምርጫቸውን ወይንም ቃላቸውን ሰጥተው ነበር። ሐሳብ አልያዝኩም ያሉ 25 ነበሩ። ከክርክር በኋላ ድረ ክርክር በኋላ ማለት ነው በቂ ጥበቃ ይሰጣል ሲሉ የነበሩት 7 ነበሩ። በቂ ጥበቃ ይሰጣል ያሉት ከክርክር በኋላ 4 ሆነዋል። በቂ ጥበቃ አይሰጥም ሲሉ 29 የነበሩት ከክርክር በፊት ከክርክር በኋላ በቂ ጥበቃ አይሰጥም ሲሉ 53 ሆነዋል። ሐሳብ አልያዝኩም ያሉት 25 የነበሩት ከክርክር በፊት ከክርክር በኋላ 4 ብቻ ሆነዋል። በሐሳብ በእውቀት በግንዛቤ ሐሳብ ሊቀየር እንደሚችል የሚታመነውም በዚሁ ነው። ስለዚህ ሀበጋር ዋነኛ ዓላማውም በሐሳብ ማሸነፍ ነው። ለለውጥ እንትጋ ስንል የምንሰራው ፕሮግራም በዚሁ ተጠናቋል። ሐሳባቸው ሊለያይ ይችላል ተከራካሪዎቻችን፣ እነሱ ግን አንድ መሆናቸውን በመጨባበጥ ያሳዩልናል።